ራስን የምታስከብርበት 10 መንገዶች አድምጠኝ። በተለይ 10ኛው በጣም አስፈላጊና ኢምፖርታንት ነው። በሰዎች በደም እንድትከበር የምትፈልግ ከሆነ እነዚህ ነገሮች አዳምጠኝ። አንደኛው የማይፈልግህን አትፈልግ። የማይፈልግህን ሰው መፈለግን አቁም። አንድ ሰው የማይፈልግ ከሆነ ያንን ሰው አንተን እንዲወድ ወይ ደግሞ አንተን እንዲፈልግ እንዳታስገድደው፣ እንዳትማጸነው፣ እንዳታረገው። ካልፈለገ ካልወደደ ተወው። በዚህ መንገድ ነው ክብርህን ማንነትህን የምታስከብረው። ሁለተኛው አትለምን። ለፍቅር ሊሆን ይችላል ለጓደኝነት በፍጹም እንዳትለምን። እነዛ ሰዎች ካልወደዱ ካላፈቀሩ ተዋቸው፣ አለበለዚያ ክብርን ነው ዝቅ የምታረገው። ሶስተኛው አላስፈላጊ ነገር አትናገር። ከአንድ ሰው ጋር ልትጣላ ትችላለህ። ያ ሰው ሊያበሳጭ ይችላል ወይም ደግሞ ክብርህን ዝቅ ሊያረገው ይችላል። ነገር ግን እየተበሳጨ አላስፈላጊ ነገር እያወራ ራስን እንዳታረክሰው። በፍጹም አላስፈላጊ ቃላቶች ካፍህ እንዳይወጣ ክብርንና ማንነትን ማስጠበቅ ከፈለግክ ማለት ነው። አራተኛው ሰዎች ሲንቁ፣ ሰዎች ክብርን ሊነቁ ከሞከሩ ወዲያውኑ እነዛን ሰዎች ከህይወትህ አስወግዳቸው። ከህይወትህ ከት አርገ አስወጣቸው። በፍጹም ከነሱ ጋር እንዳትጣላ፣ ከነሱ ጋር እንዳትመላለስ። ወዲያውኑ ከህይወትና ካጠገብህ አስወግዳቸው። በዚህ መንገድ ነው ክብርህን ማንነትህን የምታስጠብቀው። አምስተኛው ብርህን ያላወጣበትን ነገር፣ ያልገዛውን ነገር፣ የሌላን ሰው ምግብ አትመገብ። አንተ ገንዘብ ያላወጣበትን ብር ያላወጣበትን ምግብ አትመገብ። ክብርህንና ማንነትህን ዝቅ ያረገዋል፣ ያረክሰዋል። ስድስተኛው ራስህን ለራስህ ብቻ ብለህ ደስተኛ አድርገው። ሌላውን ሰው ደስተኛ ለማድረግ ብለህ ማንነትህን፣ ራስህን፣ ደስታህን እንዳታጣው፣ እንዳትገለው። ሰባተኛው ሰዎች በሌሉበት ሰዎችን በፍጹም እንዳታማ። ልብ ካለ ፊት ለፊታቸው አውራ። እነሱ በሌሉበት ሰዎችን ማማት አንድ የፍርሃት ምልክት ነው። ስምንተኛው ከማውራት በፊት አስብ። 99% የሚሆኑ ሰዎች ካፈ በሚወጣው ቃል ነው የሚገምቱ የሚገመግሙ፣ በተለይ ኢትዮጵያ ውስጥ። ስለዚህ ራስን ማስከበር ከፈለግ ካፍ የሚወጣውን ነገር ማስተዋል ይኖርብሃል። ዘጠነኛው ለራስ ብቻ ብለ ቆንጆን ሌላውን ሰው ለመማረክ ብለ ራስን እንዳትቀይረው፣ ወይም በሌላው ሰው ለመወደድ ብለ ራስ ላይ መጥፎ ነገሮችን እንዳትጠቀም። ራስን ሁን። ካልወደዱ ካላፈቀሩ የሳሳተ ቦታ ላይ ነው ያለው ማለት ነው። ስለዚህ ለሰዎች ብለ ራስና ማንነትን እንዳትቀይረው፣ ክብርን ዝቅ ያደርገዋል። 10ኛውና ዋነኛው ለሰዎች ጥሩ ነገር አድርግ። በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች። እነዚህን ከላይ ነገርኩህን ነገሮች ካከበርክ ከተከበርክ እመነኝ በሰዎች የመከበር እድልን ተጨምረዋለህ፣ ታስፋፋዋለህ። ስለዚህ ከላይ በነገርኩህ ሐሳብ ውስጥ ከተስማማ ኮሜንት ላይ ሐሳብን አስቀምጥልኝ። ለተጨማሪ ፎሎ እና ሰብስክራይብ ማድረግ እንዳትረሳ።